አስሩንም አውታሮች እንዴት ነው የምንቃኛቸው የሚለውን እናያለን። በመጀመሪያ ግን እነኚህ መሰረታዊ የሆኑትን አምስቱን ድምጾች ወይም አምስቱ ጣቶች ላይ ያሉትን ማለት ነው በደንብ መልመድ አለብን። እሱም በደንብ ሳንለምድ ወደዛኛው ብንሄድ ያው ድካም ነው የሚሆንብን። ስለዚህ መጀመሪያ ላይ ይሄኛው በደንብ ቢለመድ ጥሩ ነው። አምስቱ ብቻ ማለት ነው በተናጠል የሚመጡት። ከዛ በኋላ እያደር በሂደት መደገፊያውን እንቃኛለን ማለት ነው። ስንቃኝ እንዴት ነው? ያው ከፍ ያለ ሜጀር ነው። በሲ መነሻ ብለን ለምሳሌ ብናየው ይሄ ሲቱ ቢሆን ይህንንም ሲቱ የሁለቱንም መደገፊያ ሲቱ አድርገን እንቃኘዋለን። የአንድንም መደገፊያ በዛው ሲቱ አድርገን እንቃኘዋለን። የአንድን መደገፊያ ከአንድ ድምጽ ጋር እኩል ማድረግ ይቻላል፣ እንደዚህ እየመቱ ማለት ነው። ብዙን ጊዜ ግን ለግርፍም እንዲመች እኚህ ሶስቱ አንድ ላይ በአንድ ድምጽ ቢቃኙ ጥሩ ነው። የሁለት መደገፊያ እና የአንድ መደገፊያ ይሆናል ማለት ነው። ከዛ በላይ ሶስትም እንደዛው በተመሳሳይ ይቃኛል ማለት ነው። ዲቱ ቢሆን ይሄም ዲቱ ይሆናል ማለት ነው በተመሳሳይ። ከዛ አንድ ቁጥር፣ ከዛ 5 ቁጥር። የአምስትን መደገፊያ በኦክታቭ በወረደው ነው የምንቃኘው። ለምሳሌ ይሄ ጂቱ ቢሆን ይሄኛው ጂ1 ማለት ነው። መደገፊያው ጂ1 የወረደው ልክ በጭንቅላት ማለት እና በደረት እንደማለት ማለት ነው። ግን በገናው መነሻው በጣም የወረደ ከሆነ ለምሳሌ ከሲ በታች ከሆነ የአምስትን መደገፊያ መቃኘት ስንፈልግ በተመሳሳይ በቀጭኑ ነው የምንቃኘው። ያው ግዴታ አይደለም ኦክታቭ ማለት ነው። ከፍ ሲል ነው ይበልጥ የሚያምረው ኦክታቭ ስናደርገው። ለምሳሌ ከሲ በላይ ከሆነ ኦክታቭን ብናደርገው 5 ቁጥርን መደገፊያ ችግር የለውም። ከዛ በታች ከሆነ ግን መነሻችን ዝቅ ያለ ከሆነ በገናው የአምስትን ድምፅ በዚሁ በተመሳሳይ ለምሳሌ ጂቱ ከሆነ ጂቱ ማለት ነው። ትንሽ ከፍ ያለ ሜጀር ሲሆን ግን ጂቱ ከሆነ መደገፊያውን ጂ1 ማለት ነው የምናደርገው። 4 ቁጥርም ልክ እንደዛው። አሁን 10 ሞላ ማለት ነው። በይበልጥ 8 አውታር በደንብ ተቀላጥፎ መደርደር ይችላል። የሶስት መደገፊያ እና 5 ግን ቀስ እያሉ ልክ እንደ በመሃል ለማሳመሪያነት እንጠቀማቸዋለን።